በአሜሪካ ከ3000 በላይ እስረኞች በስህተት ተለቀዋል ተባለ። እንደ አውሮፓውያኑ አቆጣጠር ከ2002 ወዲህ ነው እስረኞቹ የእስር ጊዜያቸውን ሳያጠናቅቁ የተለቀቁት። 3100 የሚሆኑ እስረኞች ከማረሚያ ቤት መውጫ ጊዜም የተሳሳተ ሆኖ ተገኝተዋል። በ2012 ልጃቸው ከማረሚያ ቤት መውጣት በነበረበት ጊዜ ቀደም ብሎ የተፈታባቸው ወላጆች ጉዳዩን በመጠቆማቸው ነው በጉዳዩ ላይ ምርመራ ሲካሄድ ቆይቶ ከትናንት በስቲያ መግለጫ የተሰጠው። በዚህ ወቅት ችግሩ የተፈጠረው የእስረኞችን ማህደር በያዘው ኮምፒውተር ሶፍትዌር ምክንያት መሆኑ ተጠቅሷል። አብዛኞቹ እስረኞች ከማረሚያ ቤት ከመውጫ ጊዜያቸው 100 ቀናት አስቀድሞ መውጣታቸውም ተመልክቷል። በሀገሪቱ ከፍተኛ ፍርድ ቤት ሕግ መሰረት እነዚህ እስረኞች በድጋሚ ወደ እስር ቤት አይመለሱ። ይሁን እንጂ እስካሁን 7ቱ ከተወሰነባቸው የእስር ጊዜ አስቀድሞ የተለቀቁ ግለሰቦች በድጋሚ ወደ እስር ቤት እንደሚገቡ ባለስልጣናቱ ተናግሯል። ከነዚህም ውስጥ 5ቱ በድጋሚ ታስሯል። ከኮምፒውተር ሶፍትዌር ጋር ተያይዞ የተፈጠረው ችግርም እስከ ቀጣዩ ጥር ወር እንደሚስተካከልና 2 ልምድ ያላቸው ዳኞችም ችግሩ እስካሁን እልባት እንዴት አላገኘም ለሚለው ጉዳይ ገለልተኛ ማጣራት ያደርጋሉ ተብሏል።